ሰላም የዮሜል ቲዩብ ተከታታዮች እንዴት ናችሁ? ዛሬ ቆንጆ ራት አብረን እንሰራለን። ወደ አሰራሩ እንሂድ። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ የደውል ምልክቷን እየተጫናችሁ አዳዲስ የምለቃቸው ቪዲዮዎች እንዲደርሷችሁ። እዚህ ጋር ዶሮዬን መጀመሪያ በደንብ በሎሚ እዘፈዝፋለሁ። እዚህ ጋር በደንብ ዘፍዝፌዋለሁ። ለአንድ ሰዓት ያህል ካቆየሁትኝ በኋላ ጥብ አድርጌ በደንብ መክተፊያዬን አዘጋጅና ያው እዚህ ጋር እንደምታዩት እደረድራለሁ። የአበሻ ዶሮዎች ናቸው፣ በጣም ደስ ይላሉ። ሁሉንም ደርድሬ ከጨረስኩኝ በኋላ እዚህ ጋር ሁሉንም ቀምሜ ለማስገባት እንዲመቸኝ ሁሉንም እግሮች እንዳለ ስንጥቅጥቅ አድርጌያቸዋለሁ በደንብ። እዚህ ጋር እሱን ወደ ጎን እናስቀምጥና የምንቀመምበትን እቃ እናዘጋጃለን። እዚህ ጋር የሚያስፈልገን ነገር አንድ የሻይ ማንኪያ ጨው፣ አንድ የሻይ ማንኪያ ቁንዶ በርበሬ እና አንድ የሻይ ማንኪያ ነጭ ሽንኩርት። እኔ በዛ አድርጌያለሁ፣ 2 የሻይ ማንኪያ ማለት ነው። እዚህ ጋር ደግሞ 2 የሾርባ ማንኪያ ዘይት እጨምራለሁ። ከዛ ቀጥዬ ደግሞ ጦስኝ በእጄ ትንሽዬ ነው የጨመርኩትኝ፣ 1 የሻይ ማንኪያ ማለት ነው። ከዛ እነዚህን አራቱንም አንድ ላይ በደንብ አዋህዳቸዋለሁ። ሽታው እንዴት ደስ እንደሚል እዚህ እየሰራሁት ራሱ ሳማስለው በጣም ነው ደስ የሚለው ሽታው። ስለዚህ ይሄንን ሁሉንም ዶሮዎቹን እንዳለ ያዘጋጀሁትን እቀባቸዋለሁ። ያው እንደምታዩት በጣም ሁሉንም ቀብቸዋለሁ። በደንብ አዳርሱት ሁሉንም ተመሳሳይ ጣዕም እንዲያመጣ። ከዛ በመቀጠል እዚህ ጋር ያዘጋጀሁት ድንችና ካሮት ነው ከጎኑ ማባያ እንዲሆን። እሱንም በተመሳሳይ ሁኔታ ቅድም በቀመምኩት መሰረት አንድ ላይ አድርጌበታለሁ። ጦስኝ፣ ነጭ ሽንኩርት፣ ዘይትና ጨው አንድ ላይ አድርጌና ቁንዶ በርበሬ በትንሽዬው አድርጌበታለሁ። እዚች ጋር ወደ ጎን አደርግና ከጎን ሁሉንም አደርጋለሁ። ሌላ የምትፈልጉት የአትክልት አይነት ካለ ማስገባት ትችላላችሁ። ይኸው እንደዚህ አድርጌ አዘጋጅቼዋለሁ። ከዛ ከላይ ለጣሙ ሮዝመሪ ጣል እናደርጋለን እና እዚህ ጋር እንደምታዩት በጣም ነው የሚያምረው። አሁን ራሱ ብሉኝ ብሉኝ ነው የሚለው አይደል? ከዛ ኦቨናችንን እናዘጋጅና እኔ በ250 ዲግሪ አብርቻለሁ፣ ትንሽ አግየዋለሁ። ይኸው እንደምታዩት ቀረብ ሳረግላችሁ ሁሉም ተዋህዷል በደንብ። በጣም ነው የሚያምረው። ይኸውላችሁ ሲወጣ ደግሞ ይሄን ይመስላል። በጣም ደስ ይላል። መረቅ አለው። አትክልቶቹ ሁሉም በስለዋል። በጣም ነው ደስ የሚለው። ያው ቀረብ አረግላችኋለሁ በደንብ እንዲታያችሁ። አያምርም? በጣም ቆንጆ ነው። እኔ በጣም ወድጄዋለሁ። ሁሉም ሰው ቤተሰቡ በአጠቃላይ ወዶት የበላው ራት ነው። እናንተም ትወዱታላችሁ ብዬ አስባለሁ። ሁላችሁም አስተያየታችሁን አስቀምጡልኝ። ሞክሩት፣ በጣም ይጣፍጣል። የእውነት በጣም በጣም ይጣፍጣል። ኮሜንት ላይ እጠብቃለሁኝ። በቀጣይ ቪዲዮ እስክንገናኝ ቻናሉን ሰብስክራይብ እያረጋችሁ ሼር፣ ላይክ እያረጋችሁ ቆዩኝ። አመሰግናለሁ። ቻው